السلام عليكم ورحمة الله وبركاته بالي سيجارة ያጨሳልና በተደጋጋሚ መከርኩት እንዲያቆም እሱ ግን አልሰማኝም አለ እሺ ለኝና ግን አይተውም ይህ ፍቺ ለመጠየቅ ምክንያት ይሆናል ወይ ምንስ ይመክሩኛል ጀዛኩሙላሁ ኸይራን ተላለች በመሰረቱ ካለ በቂ ሸሪዓዊ ምክንያት ሳይኖር አንድ ሴት ልጅ የትዳር አጋሯን ፊታኝ ቢላ መክሰስ መጠየቅ እንደ እስላም ክልክል ነው። በቂ ሸሪዓዊ ምክንያት መብቷም ምክንያት ያልጋ መብቷ መሰል እነዚህ ባይጠብቅላት ከሆነ አስመከራ ጠይቃ ምን ቢላ እምቢ ያለ ከሆነ አሁን ፍቺ መጠየቅ ትችላለች። እንደዚሁም ደግሞ ሱሰኛ ከሆነ ሱሶችን የሚጠቀም የሚሸጥ እንደ ሲጋራ እንደ ጫት እንደ ውስኪ እንደ መጠጥና አልኮል እነዚህ አደንዛዥ እጾች ፈሳሾች የሚጠቀም ከሆነ መክራ አስመክራ እምቢ ካላት ፍቺ መጠየቋ ወንጀል ነው ብለን አንልም። ምክንያቱም ሲጃራ የሚያጨስ ሰው ብዙ መፍሰድ አለ። አንደኛ ያው የትዳር ዓለሙም ያው ከሳ ጋር በጣም የሱ ሽታ ያስቀይማታል፣ በጣም ያስከፋል፣ ሳቅቃታል፣ በጣም ይሸታል፣ ይገማል፣ መስጂድም ከገባ ይገማል። ሌላ ደግሞ ያው ገንዘብንም ያባክንበት ያው ለማባከን ምክንያት ይሆናል። ሌላው ያው ፋሲክ ታማኝ አይሆንም እንዲህ አይነት ሰው። በጣም አብዛኛው ሲጃራ የሚያጨስ ጤነኛ ሰዎች አያጨሱም ሲጃራ። አብዛኛው ሆነ ፋሲቆች አረመኔዎች ሆነ ዘፈን ሙዚቃ ጫት ይጨምራል፣ እክትላጥ የፈሳድ አይነት ይሰራል። ይሄ ነገር ኒካ ፍርሽያ ሊያስጠይቃት ይችላል አይችልም? ይችላል ነው። ሲጃራ ማጨስ ከራሃ ሳይሆን ሐራም ኢመተል መዛብ ሁላቸው ሐራም ነው ብለዋል። ያ ሻሪበት ቱምባኪ ማ አጅራካ ማን ዘለዚ ቢሹርቢሂ አፍታካ ይላል። ቱምባክ ሲጃራ የምትመጥ ምንኛ ደረቅና ማን ነው ይሄን በመምጠጥ ያደፋፈረህና ፈትዋ የሰጠህ? በገዛ ገንዘብ እሳት ትለኩሳለህ ወይ ይላል። ኢዘን ገንዘብን ማባከል እንደ እስላም ወንጀል ነው። إن الذين كانوا إخوان الشياطين نزي ገንዘብ ባካል ሸይጣን إخوان ተብዚር ማለት ለሐራም 10 ሳንቲም አንድ ብር إسراف ነው። ولا لا يحب المسرفين أباكان إن شاء الله يود وقال وأن المسرفين هم أصحاب النار أباكانيوች እኮ የጀሃነም ጓዶች ናቸው ይላል። ስለሆነ إخوتي الكرام اللهم في ሲጃራ ቆሻሻ ነው። የካንሰር የሳምባ ካንሰር ያመጣል፣ የጨጓራ ችግር ይፈጥራል፣ ሌላ ደግሞ አፍን ያሸታል፣ ያግበ ጥርስ ይጨርሳል፣ መስጂድን ስትገባ ሰውን ያስቀይማል፣ ጓደኞች ይባል፣ ልጆቹ ይንሳቀቃል፣ ሚስት ይንሳቀቃል። ጥርስህን ቦርሻ ፊቃ ሲዋክ አርገህ ሽቶ አርገህ አለ ፈቀደልህን በልተህ የጥርስህን ንጽህና ደህንነት ጠብቀህ እንድትኖር እስላም እንዲህ አይነት ጸዴ እምነት ነው። አላሁ አክበር። በገዛ እጅ እንደ ህይወትን ታበላሻለህ። አላሁ አክበር። ኧረ አላህን ልትፈራ ይገባል። ማይሆን ነገር የለም። ተወው በቃ ምንም አይመጣም። هذا والله ካልተው እሷ ፍቺ መጠየቅ ትችላለች።